መጠጥና ሴት አልወድም። ሁለቱን ከራክ ብዙ አመት ትኖራለህ። ሁለቱ ገዳይ ናቸው። የምትወደው እናት የምትሰድመው መቼ ሲሰከርክለት ገባ። አምሳውንም ስታመነዝር ያው ጫት ያው ለማንበብ ጫት ልም እንጂ እውቀት አይሰጥም። ያው ለልሙ ጥሩ ነው። በሐሳብ ሸራተን ትዝናናለህ። ብንንስትል 20 ሳንቲም የለም ሲጋራ። ጫት የኢትዮጵያ ሕዝብ ባለውለታ ነው። ለምን ለወጣቱ አብዛኛው ለኢትዮጵያ ሕዝብ ሳይሆን ወጣቱ ጫት ያደክማል። እምልህ ጫት ያጀዝባል። ጫት ንቃተ ህሊናው የሰፋ ሰው ቢቀመው ነው የምመርጥ። ለምን ከብዙ አንግል ሰው የሚያይ ግን ዝም ብሎ ማንም ጀዝባው ከቃመ በቃ ምንም ከቤቱ እንኳን ለእናቱ መቅዳት አይችልም። በቃ ይገላል። ግን የሥራ ሰውን አይምሮ ሰፋ ያለ ከሆነ ጥሩ ነው። ህይወት እኮ ቀላል ናት። የሰው ልጅ የማር ዳቦ ለመግመጥ ሲል ነው የሁሉ ስቃይ የሚያየው እንጂ ኢየሱስ ክርስቶስ ህይወትን ሲፈጥራት ላላ አድርጎ ግን እኔነት የሚባለው ነው የሰው ልጅን የገደለው። ገባ። እኔ አንተን ለመብለጥ የሰው ልጅ ፍቅር ነው። ቀላል ሆኖ በፍቅር ቢኖር ታላቅ ነው። ግን አንዱን ለመብለጥ ሲኖር ነው የሁሉ ዓለም ላይ የምናየው መባላት እንጂ ህይወት ቀላል ናት። ያው ፍቅር በጣም አሸናፊ፣ ፍቅር ጣፋጭ ነው። መጠጥና ሴት አልወድም። ሁለቱን ከራክ ብዙ አመት ትኖራለህ። ሁለቱ ገዳይ ናቸው። የምትወደው እናት የምትሰድመው መቼ ሲሰከርክለት ገባ። አምሳውንም ስታመነዝር ያው ጫት ያው ለማንበብ ጫት ልም እንጂ እውቀት አይሰጥም። ያው ለልሙ ጥሩ ነው። በሐሳብ ሸራተን ትዝናናለህ። ብንንስትል 20 ሳንቲም የለም ሲጋራ። ጫት የኢትዮጵያ ሕዝብ ባለውለታ ነው። ለምን ለወጣቱ አብዛኛው ለኢትዮጵያ ሕዝብ ሳይሆን ወጣቱ ጫት ያደክማል። እምልህ ጫት ያጀዝባል። ጫት ንቃተ ህሊናው የሰፋ ሰው ቢቀመው ነው የምመርጥ። ለምን ከብዙ አንግል ሰው የሚያይ ግን ዝም ብሎ ማንም ጀዝባው ከቃመ በቃ ምንም ከቤቱ እንኳን ለእናቱ መቅዳት አይችልም። በቃ ይገላል። ግን የሥራ ሰውን አይምሮ ሰፋ ያለ ከሆነ ጥሩ ነው። ህይወት እኮ ቀላል ናት። የሰው ልጅ የማር ዳቦ ለመግመጥ ሲል ነው የሁሉ ስቃይ የሚያየው እንጂ ኢየሱስ ክርስቶስ ህይወትን ሲፈጥራት ላላ አድርጎ ግን እኔነት የሚባለው ነው የሰው ልጅን የገደለው። ገባ። እኔ አንተን ለመብለጥ የሰው ልጅ ፍቅር ነው። ቀላል ሆኖ በፍቅር ቢኖር ታላቅ ነው። ግን አንዱን ለመብለጥ ሲኖር ነው የሁሉ ዓለም ላይ የምናየው መባላት እንጂ ህይወት ቀላል ናት። ያው ፍቅር በጣም አሸናፊ፣ ፍቅር ጣፋጭ ነው።